እንኳን ወደ አልባንያ በቀላሉ ይዘው ይቀበሉ። ይህ ቪዲዮ የአልባንያ ጥያቄዎች ነው። ጥያቄ 1 አልባንያ ዋና ከተማ የምንዛሬ እንዴት ነው? መልስ ቲራና ነው። ጥያቄ 2 አልባንያ ውስጥ የሚጠቀሙት ገንዘብ የምንዛሬ እንዴት ነው? መልስ ሌክ ነው። ጥያቄ 3 አልባንያ ወደ ምዕራብ የሚያደርገው ባህር የምንዛሬ እንዴት ነው? መልስ አድሪያቲክ ባህር ነው። ጥያቄ 4 አልባንያ ዋና ቋንቋ የምንዛሬ እንዴት ነው? መልስ አልባንያ ነው። ጥያቄ 5 አልባንያ ውስጥ የሚገኙት ተራራ አካባቢ የምንዛሬ እንዴት ነው? መልስ አልፕስ ነው። ጥያቄ 6 አልባንያ ውስጥ የታወቀ ታሪካዊ ከተማ የዩኔስኮ የዓለም ቅርስ ቦታ የምንዛሬ እንዴት ነው? መልስ ቡትሪንት ነው። ጥያቄ 7 አልባንያ የብልጽ ምግብ የምንዛሬ እንዴት ነው? መልስ ታፍኮሲ ነው። ጥያቄ 8 አልባንያ ውስጥ የታወቀ የባህል ዝግጅት የምንዛሬ እንዴት ነው? መልስ ዲታ ቬረስ ነው። ጥያቄ 9 አልባንያ ውስጥ የሚኖሩት ሕዝብ የምንዛሬ እንዴት ነው? መልስ 2 ሚሊዮን ነው። ጥያቄ 10 አልባንያ ዋና የእምነት የምንዛሬ እንዴት ነው? መልስ ኢስላም ነው። ጥያቄ 11 አልባንያ ወደ ሰሜን የሚገኝ ሀገር የምንዛሬ እንዴት ነው? መልስ ሞንቴንግሮ ነው። ጥያቄ 12 አልባንያ ውስጥ የታወቀ ታላቅ ሐይቅ የምንዛሬ እንዴት ነው? መልስ ዓለም ሽኮኮዳ ነው። ጥያቄ 13 አልባንያ ውስጥ የታወቀ ታሪካዊ ሰው የምንዛሬ እንዴት ነው? መልስ ስካንደርበግ ነው። ጥያቄ 14 አልባንያ ውስጥ የታወቀ ተወዳዳሪ ስፖርት የምንዛሬ እንዴት ነው? መልስ ፈተኛ ሱከር ነው። ጥያቄ 15 አልባንያ ውስጥ የታወቀ ባህላዊ ከተማ የምንዛሬ እንዴት ነው? መልስ በራት ነው። ጥያቄ 16 ዓለም የታወቀ አልባንያ ዘፈኛ የምንዛሬ እንዴት ነው? መልስ ሁሉም ነው። ጥያቄ 17 ጂሮካስተር ውስጥ የሚገኝ የታሪካዊ አውድ የምንዛሬ እንዴት ነው? መልስ ተራራ ነው። ጥያቄ 18 አልባንያ ውስጥ የታወቀ ባህላዊ መጠጥ የምንዛሬ እንዴት ነው? መልስ ራኪ ነው። ጥያቄ 19 አልባንያ የምንዛሬ አካባቢ የምንዛሬ እንዴት ነው? መልስ ሜዲተራኒያን ነው። ጥያቄ 20 አልባንያ የታወቀ የአልባንያ ሪቪየር የምንዛሬ እንዴት ነው? መልስ ዮኒያ ዳር ነው። እናመሰግናለን። ይመልከቱ። እባክዎትን ይመዝገቡ።